በዛሬው ቪዲዮአችን በብዙዎቻችሁ ጥያቄ መሰረት እንዴት እግር ኳስ ላይቭ መመልከት እንችላለን፣ በትንሽ የኢንተርኔት ስፒድ እና በሃይ ኳሊቲ እንዴት መመልከት እንችላለን የሚለውን አሳያችኋለሁ። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ ድረስ አብራችሁን መቆየት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮአችንን ደግሞ ላይክ ኤንድ ሼር በማድረግ ቫይራል እንዲወጣና ለብዙ ሰው እንዲዳረስ አድርጉልን። ዛሬ በጣም በትንሽ የኢንተርኔት ስፒድ እና በሃይ ኳሊቲ የምታዩበትን አንድ አፕሊኬሽን አሳያችኋለሁ። በኋላ ላይ እንዴት ዳውንሎድ ማድረግ እንደምትችሉ አሳያችኋለሁ። አሁን ግን እንዴት ከፍታችሁ መጠቀም እንደምትችሉ ነው ማሳያችሁ። አፑን ስከፍተው እንደዚህ አይነት ዳሽቦርድ ያመጣልናል። ያው እኔ ከተጠቀምኩት ረጅም ጊዜ ስለሆነ ነው እንደዚህ ሎዲንግ እያለ እየቆየ ያለው። እናንተ ወዲያው ዳውንሎድ አድርጋችሁ እንደከፈታችሁት ወዲያው ይከፍትላችኋል። እስኪ ከፍትልን ድረስ እንጠብቃለን። አዎ ያው በምትመለከቱት መንገድ በእንደዚህ አይነት ዌይ ይከፍትልናል። በጣም ጽድት ያለ በጣም ምርጥ አፕሊኬሽን ነው። በኤችዲ ኳሊቲ ነው የሚያሳየው። በትንሽ ብር ብዙ የእግር ኳስ ቻናሎችን በአንዴ ሁለት ማየት የምትችሉበት መንገድ አለ። እንዴት ማየት እንደምትችሉ አሳያችኋለሁ። እዚህ ጋር እንደምታዩት የኢንተርናሽናል ፍሬንድሊ ጌምስ አሁን ፕሪሚየር ሊግ፣ ላሊጋ፣ ጣሊያን ሴራ፣ ቡንደስሊጋ ምናምን ስላለቀ አሁን ከፊታችን ያው ወርልድ ካፕ ነው ያለው እና ወርልድ ካፕ እስኪጀምር ያው የፍሬንድሊ ጨዋታዎች ነው ያሉት እና የትኛውንም እግር ኳስ ያስተላልፋል። የትኛውንም አይነት ኢንተርናሽናል የሆነ ፊፋ የሚያውቀውን የእግር ኳስ አይነት ያስተላልፋል። እዚህ ጋር እንደምትመለከቱት ኔዘርላንድስ ከኡዝቤኪስታን የሚያደርጉትን ጨዋታ ማየት እንችላለን። ክሊክ አድርገን ወደ ውስጥ እንገባለን። ክሊክ ስናደርገው ወደ ክሩም ይወስደናል። የአድቨርቲዝመንት ነው። ባክ ብላችሁ በመውጣት ተመልሳችሁ መግባት ትችላላችሁ። ስገቡ በምትመለከቱት መንገድ እንደዚህ ይከፍትላችኋል። ከእናንተ የሚጠበቀው በቃ እንደዚህ ከፍታችሁ እግር ኳሱን ማየት ብቻ ነው። ምንም በትንሽ የኢንተርኔት ስፒድ ነው የሚያሳያችሁ። በሃይ ኳሊቲ ነው፣ አይቆራረጥም። በጣም ጽዴ አፕ ነው። በጣም ጽድት ያለ አፕ ነው። ከእናንተ የሚጠበቀው ዳውንሎድ አድርጋችሁ ብቻ መጠቀም ነው። እንዴት ዳውንሎድ ማድረግ እንደምትችሉ አሁን አሳያችኋለሁ። በመጀመሪያ ወደ ቴሌግራም እንገባለን። ከቴሌግራም ላይ ነው ዳውንሎድ ማድረግ የምንችለው። ፕሌይ ስቶር ላይ ወይም ክሮም ላይ አናገኘውም። ቴሌግራም ላይ እንገባለን። ቴሌግራማችንን ከከፈተን በኋላ የሰርች ባሯን ክሊክ እናደርጋለን። የሰርች ባሯን ክሊክ ካደረግን በኋላ ላንጉጃችን እዚህ ጋር የኔ አማርኛ ስላደረኩት ነው ወደ እንግሊዘኛ እንቀይረውና ክሪሲፋይ ብለን ሰርች እናደርጋለን። በደንብ እዩ። ሰርች ባሩ ላይ ክሪሲፋይ CRICFY ክሪሲፋይ ብለን ሰርች ስናደርግ ክሪሲፋይ ቲቪ ኦፊሻል የሚል ይመጣልናል። ከ240 ሺህ በላይ ሰብስክራይብ ያለው የቴሌግራም ቻናል ነው። ወደ ቻናል ውስጥ እንገባና ቻናሉን ያው ጆይን ማለት አለባችሁ። ጆይን ትላላችሁ ቻናል። ከዛም በኋላ ስክሮል እያደረጋችሁ በየጊዜው አዳዲስ ቨርዥኖች ይለቀቃሉ፣ ማየት ትችላላችሁ። ዛሬ ግን ዳውንሎድ ፍሮም ቴሌግራም ክሪሲፋይ ቲቪ ቨርዥን 6.6 ምትላለች። እዚች ጋር ሊንክ አለች። አት ብሎ CFY የሚለው ክሊክ ስናደርገው CFY አፕሊኬሽን ወደሚለው ይወስደናል። ወደ አፕ ውስጥ እንገባና አፑን ጆይን ካደረግን በኋላ እዚህ ጋር የዳውንሎድ ምልክቷ አለች፣ የቀስት ምልክቷ። እሷን ክሊክ አድርገን ዳውንሎድ ማድረግ እንችላለን። ኦልሬዲ እኔ ቪዲዮን ዳውንሎድ አድርጌዋለሁ። እናንተ በዚህ መልኩ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። በጣም ጸዴ አፕ ነው። በትንሽ ብር በትንሽ የኢንተርኔት ስፒድ በሃይ ኳሊቲ ማየት ትችላላችሁ። ቪዲዮ ከተመቻችሁ ላይክ ኤንድ ሼር በማድረግ ለብዙ ሰው አዳርሱልኝ። መልካም ጊዜ።